ለጾም ጊዜ የሚሆን እንዲሁም ቬጋን ለሆናችሁ ለምሳም ሆነ ለእራት መጠቀም የምትችሉት እስቲ እንቅመሰው። ኦ ማይ ጋድ ኦሬዲ አጥቤ ቀይ ስሩን ልጨዋለሁኝ። ዛ ከጨመቅን በኋላ እንዳይፈስባችሁ ቺያ ሲድ ማታ ላይ ይሄንን ጥጥት አድርጋችሁ ካደረጋችሁ እንኳን ወደ ቻናሌ በድጋሚ መጣችሁ። በዚህ ቻናል ለሄልዚ ላይፍ ስታይል ማለትም ለጤነኛ ኑሮ አኗኗር የሚጠቅሙንን የምግብ አሰራርና ሬሲፒዎችን ስለ ስኪን ኬር ማለትም ቆዳችንን በናቹራል መልኩ እንዴት ቴኬር ማድረግ እንደምንችልና ወይም መንከባከብ እንደምንችል የጂም ወርካውቶችን ወይም እንቅስቃሴዎችን እንዲሁም የቤት ውስጥ እንቅስቃሴዎችን እንዴት መስራት እንደምንችል ልምድ የምንለዋወጥበትና የምንማማርበት ቻናል ነው። አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። በድጋሚ እንኳን በደህና መጣችሁ። ዛሬ በአብዛኛዎቻችሁ ጾም ስለገባ የጾም የምግብ አሰራርን አሳይን ብላችኋል። ዛሬ የሚገርም ለምሳም ለራት መጠቀም የምትችሉት ከድፍን ምስር እና ከነጭ ቦሎቄ ወይም ባቄላ ነው የሚባለው። ከካርብ ደግሞ ኪዋ ተጠቅሜ ቆንጆ የድፍን ምስር የነጭ ባቄላ እና የኪዋ ቦል ሰርቻለሁ። በጣም ትወዱታላችሁ። ቀለል ያለ በፕሮቲን በቫይታሚን እና በሚነራልስ በፋይበር የታጨቀ ለሰውነታችን በጣም የሚጠቅም ለምሳ ወይም ለእራት የምትጠቀሙት እና በዚህ በጾም ሰዓት እና በማንኛውም ጊዜ መጠቀም የምትችሉት የቀይ ስር ኢሚዩኒቲ ሻት ሰርቻለሁኝ። ይሄንን ማሰራር አብረን እናያለን። ትልቁ ነገር ደግሞ በዚህ በጾም ወቅት የሚያስፈልጋችሁ ሃይድሬሽን ማለት ሰውነታችሁ በጣም ሃይድሬት ሪፍሬሽ መሆን አለበት። ምክንያቱም ቀኑ ሙሉም ጾም ላይ ናችሁ እና ውሃ በደንብ ያስፈልጋችኋል። ይሄ ጾማችሁን ከዋላችሁ በኋላ ምግብ መብላት በምትጀምሩበት ሰዓት ከምግብ በኋላ ወይም ደግሞ ከምግብ በፊት ይሄንን ውሃ ብትጠጡ ማለትም የቺያ ሲድ ሎሚ ብርቱካንና ኩከምበር አለበት ሪፍሬሽ የሚያደርግ በጣም ቆንጆ ውሃ አሰራር ማሳያችኋለሁኝ። ቺያ ሲድ በዚህ ሰዓት በጣም ያስፈልጋችኋል። ቺያ ሲድ ምን ያደርጋል? ውሃን አብዞርብ አድርጎ በመያዝ ውሃ ሰውነታችን በሚፈልግበት ሰዓት ውሃን ለሰውነታችን በመስጠት ሰውነታችንን ሃይድሬት ያደርጋል። ይሄንንም አሰራሩን አብረን እንሰራለን። 3 ነገር ነው ዛሬ የምንሰራው። አሁን እንጀምር። እኔ ኦሬዲ ከትፍ ያለው እናንተ የፈለጋችሁትን ለደስም መጠቀም ትችላላችሁ። እኔ የስፒንች ቅጠል ነው የምጠቀመው። ከስር ማደርገው የስፒንች ቅጠሉን ትንሽ የተወሰነ ብዙም አያስፈልገንም። እንደዚህ ከስር አደርጋለሁኝ። ለመቀላቀል እንዲመቸኝ ሰፋ ያለ ሳህን ነው የምጠቀመው። ከዛ ትንሽ የተወሰነ ቀረብ አደርጋለሁ በደንብ እንዲታያችሁ። ግማሽ ኩባያ ነው ይሄ። 1 ኩባያ ምስር ካደረግን በኋላ ኩከምበር ከትፍ ያለሁኝ። እናንተ የፈለጋችሁትን መጠን ማድረግ ትችላላችሁ። የኔን ግን መጠኑን አስቀምጥላችኋለሁ። ተቀቅሎ የተከተፈ ካሮት አለኝ እዚህ ጋር ካሮት፣ ቀይ ሽንኩርት ትንሽ አደርጋለሁ ቀይ ሽንኩርት ስለምወድ። ከዛ ቤል ፔፐር ማለትም አይ ቲንክ ትልቁ ቃሪያ በየሎ፣ አረንጓዴ ሽንኩርት የተከተፈ የባሮ ሽንኩርት ለጣዕም 1 ማንኪያ፣ 1 ማንኪያ የተከተፈ ቃሪያ ለጣዕም። ከዛ 1 ኩባያ የተቀቀለ ነጭ ባቄላ። ይሄንን ማድርገው የባቄላውን ቦሎቄ ወይ ባቄላ አዶኖ መጀመሪያ ዘፈዝፈውና በውሃ የቆርቆሮን ከመግዛት ደረቁን ገዝታችሁ ዘፍዝፋችሁ ከ1 ቀን ወይ 2 ቀን ከዘፈዘፋችሁ በኋላ ለ30 ደቂቃ ከቀቀላችሁት ይበስላል ቶሎ። ይሄን አድርጋለሁ። ይሄ በፕሮቲን በጣም የበለጸገ ነው። ድፍን ምስርና ባቄላው እንደ ፕሮቲን ነው የምንጠቀመው። አሁን ያለንን እንዴት እንደሚያምር ነጭ ባቄላ፣ ቢጫው ቤል ፔፐር፣ ቀይ ሽንኩርት፣ የተቀቀለና የተከተፈ ካሮት፣ ድፍን ምስር፣ ኩከምበር፣ አረንጓዴ ሽንኩርት ወይም ደግሞ የባሮ ሽንኩርት ከስር ትንሽ
ለደስ ወይም ደግሞ ስፒኒሽ ማድረግ ትችላላችሁ። እኔ ስፒኒሽ ነው ያደረኩት፣ እናንተ ለደስ መጠቀም ትችላላችሁ። የፈለጋችሁትን ግሪን መጠቀም ትችላላችሁ። አሁን ቬጂተብልሶች አሉ፣ ፕሮቲን አለን፣ ካርብ ነው የሚቀረን። ለካርብ ደግሞ የምጠቀመው ኪዋ፣ የተቀቀለ ኪዋ። እንዴት እንደምቀቅል አሳያችኋለሁ። ኪዋ ግማሽ ኩባያ ኪዋ እናደርጋለን ማለት ነው። ኪዋ የምቀቅለው 1 ኩባያ ኪዋ 2 ኩባያ ውሃ በማድረግ ቆንጆ እንደዚህ ፍርፍር ያለ፣ እዩት እንዴት ደስ እንደሚል ፍርፍር ያለ ኪዋ። አቮካዶ ለሄልዚ ፋት እናደርጋለን፣ ግማሽ አቮካዶ እናደርጋለን። እና ካሽዋ የለውዝ አይነት ነው፣ ካሽዋ በመባል ይታወቃል። 1 ኩባያ 20 ግራም ፕሮቲን አለው። እኛ ግማሽ እናደርጋለን። አሁን ምን ሆነ ማለት ነው? በፕሮቲን በጣም የበለጸገ ቦሎቄ ባቄላ አለን፣ ምስር አለን። ይሄ ደግሞ ስንጨምርበት ሞር ፕሮቲን ይሆናል ማለት ነው። ስጋ ስለማይበላ ጾም ላይ ፕሮቲኖችን ከፕላንት እናገኛለን ማለት ነው። አሁን ካሽዋ አደረግን ማለት ነው። ይሄ ለምሳም ለእራትም መጠቀም ትችላላችሁ። እንዴት ጤና እንደሆነ እንዴት ቆንጆ እንደሆነ ላይት የሆነ ለምሳም ለእራትም ቀኑ ሙሉ የምትማትበሉ ከሆነ ደግሞ ልክ ምግባችሁን በዚህ በፕሮቲን በበለጸገ ነገር ስትጀምሩ ሆዳችሁ ጥሩ ይሆናል። ይሄ ይጠቅማችኋል ብዬ አስባለሁ። አሁን ድሬሲንጉን እንስራ። ድሬሲንጉን አሰራሩን አሳያችኋለሁ። ድሬሲንጉን በዚች በኩባያ እንሰራና በደንብ ከበጠበጥ በኋላ እናደርግበትና ሚክስ እንቀላቅለዋለን። ሰላንችሮ አድርጌያለሁኝ። ሰላንችሮ ይሄን ያህል፣ አረንጓዴ ሽንኩርት የባሮ ሽንኩርት የተከተፈ የተረፈ ስላለኝ ለጣዕም ግማሽ ማንኪያ፣ ፍሬሽ ነጭ ሽንኩርት ግማሽ ማንኪያ፣ ቁንዶ በርበሬ፣ ጨው፣ ሚጥሚጣ በጣም ስለምወድ ሁሉ ነገር ላይ ነው ሚጥሚጣ የማደርገው። ሚጥሚጣ፣ ሬድ ዋይን ቪኔገር፣ ኦሊቭ ኦይል፣ ከዛ ሎሚ። ፍሬው እንዳይገባ ይችን ነገር ካላችሁ ጥሩ ነው፣ ከሌላችሁም እጃችሁን አድርጋችሁ እጃችሁን ታጥባችሁ ፍሬው እንዳይገባ ማድረግ። ሎሚ፣ ሎሚውን ካደረግን በኋላ በደንብ ሚክስ ስክት አድርጋችሁ ሚክስ፣ ወይም ደግሞ በማንኪያ ክዳን ከሌለው እቃችሁ በማንኪያ እንደዚህ በደንብ ሚክስ ታደርጋላችሁ፣ ታቀላቅሉታላችሁ። ዋው ሽታው ልነግራችሁ አልችልም። ከዛ እዩት እንዴት እንደሚያምር እንደዚህ። አሁን አቮካዶን እንቆርጥና ቆንጆ አቮካዶ ሁለቱንም ማድረግ ትችላላችሁ። እኔ ለአሁን ግማሹን ነው የማደርገው። አቮካዶ በጣም ቆንጆ ነው። ሄልዚ ፋት ምግባችን ላይ ሁሌ ሄልዚ ፋት ማድረግ ብንለምድ ጥሩ ነው። ትንሽ ከላይ ሰላንችሮ እናደርጋለን። ለጣም ማለትም እርጥብ ድንብላል ነው የሚባለው አይ ቲንክ እሱ እናደርጋለን። ከዛ እንቀላቅለዋለን። ስቀላቅለው ቀለብ አድርጌ ቪዲዮን አሳያችኋለሁ እንዴት ደስ እንደሚል። ዋው ይህት እንዴት ደስ እንደሚል እንቀላቅለዋለን። ከለርፉል ፕሮቲን ፓክድ ይህ ለምሳ ለእራት መጠቀም ትችላላችሁ። ከጎን ከምግብ ጋር በማድረግ ብቻውን
ምንም ዳቦ ማያስፈልጋችሁም። ኦልሬዲ ካርብ አለው ኪንዋ አዘ ካርብ። በቃ ከዛ የሚበቃችሁን አውጥታችሁ ሳህን ላይ እንዴት ከለርፉል እንዴት ቴስቲ ሽታውን ልነግራችሁ አልችልም። ኦልዌይስ ስላለሁኝ ግን ይሄ የሚገርም አንዴ ሰርታችሁ ለ2 ቀን ለ3 ቀን ፍሪጅ ውስጥ ማስቀመጥ ትችላላችሁ። እዩት እንዴት እንደሚያምር። እስቲ እንቅመሰው። ኦ ማይ ጋድ Oh my god. Crunchy, flavorful, tasty. በቃ ይሄንን በሳምንት 2 ቀን 3 ቀን ብትበሉት የማይሰለቹት በጣም 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 የሚጣፍጥ ደግሜ ልጉረስ። Oh my god. ዋው ሞክሩት፣ ተወዱታላችሁ። ስፔሻሊ ለዚህ ለጾም ጊዜ ቬጋን ለሆናችሁ ሰዎች የጾም ብላችሁ ጠይቃችሁኛል። ይሄው አሁን ወደ ኢሚኒቲ ሻት አሰራር እንሄዳለን። this is ሼፍ ኪስ። የሚያስፈልገን ኦልሬዲ አጥቤ ቀይ ስሩን ልጨዋለሁኝ። እንከታትፋለን። አንድ ብርቱካን ለጣዕም፣ 2 ሎሚ እና 1 ኮምጣጤ ኦር ላይም ሎሚ እንደዛ ነው የምጠቀመው እና 3 ካሮት፣ ዝንጅብል እና ቲመሪክ እነሱን ከተፍ አድርጋለሁ። ለብሌንደር እንዲመች አድርጌ ከትፌዋለሁኝ ማለት ለጁሰር። እኔ የምጠቀመው ኮልድ ፕሬስ ጁሰር ነው። አሁን እንጀምራለን። ዛ ከጨመቅን በኋላ ስንምን ቁንዶ በርበሬ እናደርግበታለን። ጨርሰናል። ይሄን ያህል አውጥተናል። ከዛ 1 ማንኪያ ስንምን እናደርጋለን። 1 ማንኪያ ቁንዶ በርበሬ እና ካያን ፔፐር በጣም በትንሹ እንዳያቃጥለን እንደዛ እናደርግና እንደዚች አይነት መበጥበጫ ካላችሁ በሱ በደንብ ሚክስ ታደርጉታላችሁ። ከሌላችሁ ደግሞ ኩባያ ወስዳችሁ 1 ኩባያ በደንብ አገላብጣችሁ በደንብ እንዲዋሃድ ማድረግ። በጣም ወፍራም ነው፣ ውሃ አላደርግበትም። እንድች አይነት ምንድነው የሚባለው ማጥለያ በእንግሊዘኛ ፈናል ነው የሚባለው፣ በአማርኛ አላቅም። እንደዚህ አይነት ነገር ካላችሁ እንደሱ እንዳይፈስባችሁ ሁሉ ጊዜ ሜል ፕሬፕ ስሰራ ይሄንን እሰራለሁኝ። 1 ሳምንት ቢትስ ሻት ከሰራውኝ ሌላኛው ሳምንት ደግሞ የካሮትና የቲመሪክ ዝንጅብል፣ ሌላኛው ሳምንት ደግሞ ጀስት ቲመሪክና ዝንጅብል በሎሚ እሰራለሁኝ። አሁን ይሄ ለሳምንት ይሆነኛል። ፍሪጅ ውስጥ ከ5 እስከ 6 ቀን በደንብ አድርጋችሁ ከድናችሁና የፍሪጃችሁ ቴምፕሬቸር ከ41 ዲግሪ ፋራናይት በታች መሆን አለበት። በደንብ ቆንጆ መቀዝቀዝ አለበት። እንደዛ ካደረጋችሁ አይበላሽም። ይሄ አሁን ለሳምንት አለኝ ማለት ነው። ይሄንን እንደዚህ ማድረግ ልምድ ብታደርጉ በጣም ጥሩ ነው። ለኢሚዩን ሲስተማችሁ በጣም ቆንጆ ነው። ጉበታችንን ዲቶክስ ያደርጋል። ስፔሻሊ ቢትስ ኢሚዩን ሲስተማችን በጣም አሪፍ ነው። እንደዛ ብትለምዱ ጥሩ ነው። አሁን እናንተ ጾመኛ ስለሆናችሁ ውሃ
ላትጠጡ ትችላላችሁ። ቀኑ ሙሉ የማይበላ ከሆነ ላትጠጡ ትችላላችሁ። ከቀን በፊት ግን በምትበሉና በምትጠጡ ሰዓት እንደዚህ በደንብ ሃይድሬት የሚያደርግ ውሃ እንድትጠጡ ቆንጆ ኩከምበር፣ ሌመን፣ ላይም፣ ኦሬንጅ እና ዝንጅብል ቲመሪክ ትንሽ አድርጌ ፍሌቨርፉል የሆነ ውሃ ትጠጣላችሁ። ትንሽ ደግሞ ቺያ ሲድ እናደርጋለን። አሁን አሳያችኋለሁ እሱን። ይሄ ጁሰር አሜዚንግ ጁሰር ነው። ግን ይሄ ከሌላችሁ እናንተ ኖርማል በእንደዚህ ራሱ ጁስ ሰርታችሁት በማጥለያ የሚወጣውን ዌስቱን እንደዛ ማድረግ ትችላላችሁ። ይሄ ከሌላችሁ የግዴታ ይሄ ሊኖራችሁ አይገባም። አቅሙ ካላችሁ ቢኖራችሁ ጥሩ ነው። አሁን ቶክስ የሚያደርገን ውሃና ከእንደገና ደግሞ በዚህ በጾም ጊዜ በደንብ ሃይድሬት የሚያደርጋችሁን የዲቶክሲንግ ውሃ ወይም ደግሞ ሃይድሬት ውሃ እንሰራለን። ፊልተር የሆነ ውሃ መጀመሪያ ውሃውን ታደርጋላችሁ። የተወሰነ እጄን ታጥቤ ያለሁኝ ኩከምበር ስላይስ አድርጌ ያለሁኝ ኦልሬዲ ሁሉንም ስላይስ አድርጌ ሬዲ አድርጌ ያለሁኝ ኢዚ እንዲሆንልኝ ማለት ነው። ስላይስ የተደረገ ኩከምበር በምትፈልጉት እኔ ብዙ ስለምወድ ኩከምበር በደንብ ብዙ ነው የማደርገው። ከዛ ኦሬንጅ የተረፈኝ ነበረ ኦሬንጅ ስላይስ የተደረገ ከዛ ላይም ኮምጣጤ ነው የሚባለው ኮምጣጤ ሌመን ከዛ ላይም ሎሚ ከዛ ዝንጅብል ቲሜሪክም ካላችሁ ማድረግ ትችላላችሁ። እኔ ስለሌለኝ ነው ዝንጅብል ከዛ ምንት አይ ቲንክ ናና ነው የሚባለው በአማርኛ እሱን ታደርጋላችሁ። ኦ ማይ ጋድ ደስ እንዴት እንደሚል በረዶም ማድረግ ትችላላችሁ። በጣም ቀዝቃዛ ስለሆነ ውሃው በረዶ አላደርግም። ውሃ በደንብ ይሄን ፍሪጅ ውስጥ ከ3 እስከ 5 ቀን ማቆየት ትችላላችሁ። ውሃውን እየወሰዳችሁ ከዛ ሌላ ውሃ መጨመር ፍሌቨሩ ሞር እየወጣ ይመጣል። ለ2 ሰዓት ከመጠቀማችሁ በፊት ለ2 ሰዓት ፍሪጅ ውስጥ ብትተውት በጣም ፍሌቨሩ በጣም ይወጣልና እንደዚህ አድርጋችሁ ውሃ ዝም ብሎ መጠጣት የማይመቻችሁ ከሆነ እንደዚህ ፍሌቨርፉል አድርጋችሁ መጠጣት ትችላላችሁ። ከእንደገና ደግሞ በደንብ ሃይድሬት እንዲያደርጋችሁ ትንሽ ፒንክ ሳልት ነው የምጠቀመው እዚህ ላይ አድርጌ አሁን አሳያችኋለሁ። አሁን ፍሌቨሩ ለእናንተ ለማሳየት ነው፣ ግን ሁል ጊዜ ለ2 ሰዓት ከመጠቀሚ በፊት ፍሪጅ ውስጥ አስቀምጧለሁ በደንብ ፍሌቨሩ እስከሚብላላ ማለት ነው። ከዛ ምን አደርጋለሁኝ ውሃውን ወስድና እንዴት እንደሚያምር እሞላለሁኝ። ሁሌ ስወስድ ከእንደገና እሞላለሁኝ። ልክ እንደዚህ ሳደርግ ስቀዳ ምን አደርጋለሁ ትንሽ ፒንክ ሳልት ከዛ ቺያ ሲድ 1 ማንኪያ ቺያ ሲድ ውሃ የምንጠጣውን አብዞር አድርጎ ውሃ ሳንጠጣ ስንቀር ማለት እናንተ በጾም ላይ ስትሆኑ ያንን ውሃ የያዘውን ውሃ ለሰውነታችን ሪሊስ ያደርጋል ማለት ነው። ስለዚህ 1 ማንኪያ ወይም ደግሞ 2 ማድረግ ትችላላችሁ። እኔ በጣም ነው የምወደው ቺያ ሲድ ጧት ከኢሚዩን ሻቴ በኋላ ይሄንን ውሃ እንደዚህ ጠጣለሁ። ከዛ በኋላ ነው ኤክሰርሳይዝ ልሰራ የምሄደው። እቺ ነገር ካላችሁ በሱ እንደዚህ ብጥብጥ ቀረብ አድርጌ ላሳያችሁ እንዴት የሚገቡት። ማታ ላይ ይሄንን ጥጥት አድርጋችሁ ካደራችሁ ኔክስት ዴይ ፋስት የምታደርጉ ከሆነ ምግብ የማትበሉ ከሆነ ውሃ የማትጠጡ ከሆነ ይሄ ይረዳችኋል። እንደዚህ ይሄንን ልምድ ብታደርጉ ጥሩ ነው። እንቅመሰው። ኦ ማይ ጋድ እንዴት እንደሚጣፍጥ ልነግራችሁ አልችልም። ሪፍሬሽ ሃይድሬት የሚያደርግ በደንብ ሪኮመንድ አድርጋለሁ። ስሩት፣ ትወዱታላችሁ። ይህ ቪዲዮ ጠቃሚ ነው ካላችሁ ላይክ፣ ሼር፣
ኮሜንት ማድረግን አትርሱ። በሚቀጥለው ቪዲዮ ማየትን የምትፈልጉትን ቪዲዮ በኮሜንት ሴክሽን ላይ አስቀምጡልኝ። ስፔሻሊ ኤክሰርሳይስን በተመለከተ ምግብ አሰራርን እና ስኪን ኬር፣ ሌሎችም ጥያቄ ካላችሁ በኮሜንት ሴክሽን ላይ አስቀምጡልኝ። ጥያቄዎቻችሁን በተቻለ መጠን እመልሳለሁኝ። አብዛኛዎቻችሁ ኮሜንት የተደረገውን በሚቀጥለው ቪዲዮ እሰራላችኋለሁ። ቪዲዮዎችን ስለምታዩም ደግሞ በጣም አመሰግናለሁ። ቴንክ ዩ ፎር ዋቺንግ። በሚቀጥለው ቪዲዮ እስከምንገናኝ ለአሁኑ ባይ።